አጠገባችሁ ያለው ሰው ቃሉን እስቲ እግዚአብሔር ስለ ቃሌ መጥቷል ብላችሁ ነገሩ። እንዴ እያለ ነው። ከ10 ጀምሮ ያለውን በጌታ በኢየሱስ ስም አነባለሁኝ። እነሆ አንዲት እጅ ዳሰሰችኝ አለ። አሜን ነው ወይ? ዛሬ ምናልባት በየትኛው መንገድ እንደምትዳሰስ ባላውቅም ስለ ቃል የመጣ ንጉሥክ ይዳስሳል። አሜን ነው ወይ? የሰው እጅ ይዳስሳል አላልኩም። የነቢይ እጅ ይዳስሳል አላልኩም። የፓስተሩ ወይንም የዘማሪ እጅ ይዳስሳል አላልኩም። የሚዳስስ አንድ መንፈስ በመካከላችን አለ። አሜን ነው ወይ? እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባቸዋል የተባለው መንፈስ ይዳስሳል። አሜን ነው ወይ? መነካትና መነካካት ይሆናል ዛሬ። በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬአለሁኝ፣ የምናገርን ቃል አስተውል። ቀጥ ብለህ ቁም። እዛም እዚህም መሮጥ ሳይሆን እግዚአብሔር ምን እየተናገረ ነው? እየተናገረ ያለውን ቃል በማስተዋል አዳምጥ። ቀጥ ብለህ ቁም። ትንቢተ ሕዝቅኤል ምዕራፍ 2 ከቁጥር 1 ላይ ቀጥ ብለህ ቁም፣ በእግሪ ቁም። ከዛ ስል ብላ ይሄን ቃል አለ እግዚአብሔር አምላክ። በዛን ሰዓት ሕዝቅኤል በበላው ሰዓት አለ እንደ ማር ጣፈጠኝ። ዛሬ አንድ መልእክተኛ ተልኮ ወደዚህ ጉባኤ ገብቷል። አሜን ነው ወይ? የመረራ ነገርክ ይጣፍጣል፣ የተበላሸ ነገርክ ይስተካከላል። አሜን ነው ወይ? ስለ ቃሌ መጥቻለሁኝ በሚል ርዕስ ነው እያገለገልኩ ወይም እየሰበኩ ያለሁት። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብ ያስተውል ዘንድ ካደረግኩበት ከመጀመሪያ ቀን ጀምሮ ቃል ተሰምቷል። አሜን ነው ወይ? እኔም ስለ ቃል መጥቻለሁኝ። ዳንኤል ጾም ጸሎት ልገባ ለ21 ቀን ጾም ጸሎት ልግባ ወደ እግዚአብሔር እጸልያለሁ ብሎ በገባ ሰዓት እስከ 3ቱንም ሳምንታቶቹን በጾም እየጸላ ከቆያ በኋላ በ20ኛ ቀን 21ኛ ቀን እግዚአብሔር አምላክ እንዲህ ብሎ መጣ። ሃሌሉያ! ቃል በተንበርከከው በዛ በመጀመሪያው ቀን ምን ሆኗል? ተሰምቷል። አሜን ነው ወይ? ነገሩ እንዳይሰማ የፋሪስ አለቃ መንግስት ብዙ ጊዜ ተቋቋመኝ። አንተም ትጸልያለህ፣ ነገሩ እንዳይሰማ የሚዋጋ በጨለማ ዓለም ውስጥ የሚሰራ ስፒሪት አለ። ነገር ግን የሚረዳ አንድ ኃይል መጣል። አሜን ነው። ከመላእክቶች አለቃ ከዋኖቹ አንዱን አለ ወደ አንተ ላኩኛል። አሜን ነው። አንድ የተላካ መልእክተኛ ወደዚህ ጉባኤ ገብቷል። አሜን ነው። መላእክት ምን አይነት እንደሆነ በአይን አላየንም፣ መልካቸውንም አናውቅም። ነገር ግን በአይን እንዳይታይ በእጅ እንዳይዳሰሱ መንፈስ ናቸው። ነገር ግን ከተላኩት ከዋኖቹ ሚካኤል ሊረዳ መጣል። አሜን ነው። የሚረዳ አንድ ኃይል በዛሬ ወደዚህ ጉባኤ ገብቷል። ስለገባ አትፍራ። አሜን ነው። ልብ ያስተውል።
ቀጥ ብለህ ቁም። ወደ ኋላ ወደ ፊት አትበል። እግዚአብሔር ለኔ ምን ብለዋል? ለሕይወቴ ምን ብለዋል? ለልጆቼ ምን ብለዋል? ለተያዙብኝ ነገሮች እግዚአብሔር ምንድነው የተናገረው? አስተውል። ቀጥ ብለህ ቁም። ለዛ ጉዳይ ዛሬ እኔ መጥቻለሁ እያለ ነው። አሜን ነው። ወደ አንተ በኢየሱስ ስም ይምጣብህ፣ ወደ አንቺ ይምጣብሽ። ራእዩ ገና ብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁኝ። አንተ እኔ ባለ ራእይ ነኝ የምትል፣ ነቢይ ነኝ የምትል፣ ፓስተር ነኝ የምትል፣ ዘማሪ ነኝ የምትል ካንተ አልፎ ለትውልድ የሚሆነውን ነገር ዛሬ እግዚአብሔር እየተናገረ ነው። ቀጥ ብለህ ቁም። የሚናገረውን ቃል አስተውል። መጥቻለሁኝ። የፋሪስ መንግስታት አለቃ ግን 21 ቀን ተቋቋመኝ። ከዋኖቹ አለቃ አንዱ ሚካኤል ሊረዳ መጣ። አሜን ነው። አንድ የሚረዳ እጅ ዛሬ ወደዚህ ጉባኤ ገብቷል። እስቲ ገብቷል በሉ። በዛን ሰዓት ሰውየው ደንግጦ ባለበት እንዲህ በማለት ይናገራል። ጌታ ለዘላለም የተባረከ ይሁን። ለሕዝብ የሚሆነውን አስታውቅ ዘንድ አሁን መጥቻለሁኝ። ይህን ቃል በተናገረኝ ጊዜ አለ። ሃሌሉያ። ፊቴን ወደ ምድር አቀረቀሬው፣ ድዳም ሆኔው። እነሆ የሰው ልጅ የሚመስል ከናፍሮችን ዳሰሰኛል። አሜን ነው። ዛሬ ምሽት ከናፍሮችን የሚዳስስ የእግዚአብሔር ጣት ወደ አንተ ይምጣ። የዛን ጊዜ አፌን ከፍቼ ተናገሪው፣ በፊቱም ቆሞ የነበረው ጌታዬ ሆይ ከራእዬ የተነሳ ሕመሜ መጣብኝ፣ ኃይልንም አጣው። ይህ የጌታዬ ባሪያ ከዚህ ከጌታዬ ቃል ይናገረኝ ዘንድ እንዴት ይቻለኝ? አሁንም ኃይል አጣው አለ። እግዚአብሔር ሲመጣ ሲዳስስ ኃይልን ታጣለህ። ምክንያቱ የሚመጣውና የሚነካ የታረቀኝ እጅና ጣት አይደለም። ዘርክ ይባረክ። ለዛ እኮ ነው ያዕቆብ ሳትባርከኝ አልለቅም ብሎ የሙጥኝ ባለ ሰዓት ሳትባርከኝ አልለቅም ብሎ በያዛ ሰዓት የጭኑን ሹሉዳ በነካ ጊዜ ይልና ኦሪት ዘፍጥረት ምዕራፍ 35ኛ ምዕራፍ ከቁጥር 10 ጀምራችሁ ስትመለከቱ በነካ ጊዜ ደነዘዘኛላ። የነካ እጁ አደነዘዘኛላ። ሳትባርከኝ አልለቅም ስል ስምክ ማን ነው አለ እግዚአብሔር አምላክ። የመጣ አመጣጡ ከባድ ነው። ልክ ከ12 ዓመት ጀምሮ ደም የሚፈሳት ሴት የልብሱን ጫፍ እንኳን ብነካ በሰላም ወደ ቤቴ እመለሳለሁ አለች። በነካችው ሰዓት የደሟ ምንጭ ቆማ ነው የሚለው። አሜን ነው ወይ? የችግርክ ምንጭ ፈጽሞ ይቆም።
ይቆም ሲል ኢሚዲየትሊ ይቆማል። የታረቀኝን ሺህ መላእክትን እግዚአብሔር አይፈልግም። እግዚአብሔር ሲናገር አንድ ቃል ብቻ ነው። ሰማይ ያለ አቤት ብሎ ሬዲዮ ነው ሲጠብቅ ሰማይ ሆን ሲል ኢሚዲየትሊ ወዲያውኑ it will be created። ወዲያውኑ ጸና። ምድር ምን እንደሆነ የማናውቀውን ይሄን የምንረግጠውን ምድር ከሌላ ዓለማት ምድር ብሎ እግዚአብሔር አምላክ ጠራና ሆን ሲል ሆነ በአንድ ቃል። አናውቀውም። ለዛ ነው እግዚአብሔር ትልቅ ነው፣ እኛም እስታናውቀውም በሉ። ታዲያ በሕይወትክ በቤትክ በኑሮክ የሚደረግልን መልካምነት አንተ አታውቅም። ትልቁ ብቻ ወደ አንተ ቤት ይምጣ እንጂ አታውቅም። እየጨረስኩ ነኝ። በደንብ ስሙ። ጌታ ለዘላለም የተባረከ ይሁን። ቀጥ ብለህ ቆሜ እስቲ ቆማለሁ በሉ። የሚናገረው ቃል ያገኘኛል በሉ እስቲ። አትፍራ፣ ልብ ያስተውል ዘንድ ሰውነቴ በአምላኬ ፊት ይዋረድ ዘንድ ካደረኩበት ከመጀመሪያ ቀን ጀምሮ ቃሌ ተሰምቷል። ሃሌሉያ። እኔም አለ ስለ ቃሌ መጥቻለሁኝ አለ። ምዕራፍ 10 ከቁጥር 12 ነው። 12 ላይ እኔ ስለ ቃሌ መጥቷል ባለው እስቲ። ሃሌሉያ። ዮሐንስ ራእይ ምዕራፍ 1 ከቁጥር 17 ላይ እንዲህ ነው። ባየሁትም ጊዜ አለ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኛል። አሜን ነው ወይ? የእግዚአብሔር እጅ እኮ ነው። አሁን አንዲት እጅ ዳሰሰኝ ካላ ያ የሚዳስስ እጅ ሲጫንብ እንደ ሞተ ሰው ትሆናለህ። ስለ ቃሌ መጥተዋል በሉ እስቲ። አትፍራ፣ ፊተኛውና መጨረሻው ያው እኔ ነኝ ብሎ አረጋገጠ። ለዛ ነው በትንቢተ ኤርምያስ ምዕራፍ 1 ከቁጥር 9 ላይ እንዲህ ብሎ የሚናገረው እግዚአብሔር እጁን ዘርግቶ አፌን ዳሰሰኛል። ለምን መናገር አልችልም ብላቴና ነኝ ብሎ ስለፈልፍ ብላቴናነቱ ለስራዬ እኔ ብላቴና ነኝ አለ። መናገር አልችልም አለ። በዛን ሰዓት እጁን ዳሰሰ። ወደ አንተ የእግዚአብሔር እጅ ይምጣ በኢየሱስ ስም። የምትዳሰስበት ቀን ዛሬ ይሁን በኢየሱስ ስም። እጁን ዳሰሰ። ሃሌሉያ። እጅ በሉ። የሰው እጅ አይደለም፣ የእግዚአብሔር እጅ፣ የሞተውን የሚያስነሳ እጅ፣ ቃሉ ጭምር ዳሰሰ። አፌን ዳሰሰኝ። እግዚአብሔርም እነሆ ቃሌን በአፌ ውስጥ አኑሬአለሁ። እስቲ አኑሯል በሉ። ለዛ ነው በትንቢተ ኢሳይያስ ምዕራፍ 59 ከቁጥር 20 ላይ ለጽዮን ታዳጊ ይመጣል ከእስራኤል ቤት ከኃጢአት ለሚርቁ ይልና በአፌ ውስጥ ያደረኩት ቃሌ ይልና ቃሉ የቃሉ ባለቤት ራሱን ይገልጥና ከዛሬ ጀምሮ ይላል። አሜን ነው። በዘርዘሪ ቃሉ ይተላለፋል። ዛሬ በለው እስቲ ስለ ቃሌ መጥቷል በለው። ስለ ቃሌ በለው እስቲ፣ ስለ ጉዳዬ በለው እስቲ፣ ስለ ጥያቄ በለው።
መጥቷል። አስር 16 ላይ እንዲህ ነው እያለ ያለው እነሆ የሰው ልጅ የሚመስል ከናፍሮቼን ዳሰሰኝ። ምኖቼን? እስቲ ከናፍሮቼን በሉ። ያ የእግዚአብሔር እጅ ባንተ ላይ ይሁን፣ ባንቺ ላይ ይሁን። ከናፍሮችክ፣ አፎችክ፣ እጆችክ በኢየሱስ ክርስቶስ ስም ይዳሰሱ።